ምናምን ስለሚኖር ይለያጣል። አሁን ነገሮች ያታቸው ደግሞ እንትናቸው ጸጉራቸው እንዳለ ነው። ምንም ነገር ለምን ከኛ ጋር ንክኪ የላቸውም። ኩሳቸው ወደ መሬት ነው የሚወርደው እንዳለ ያሉበት በሙሉ መረብ ሽቦ ነው። እንቁላል መጣያቸው አለ። ውሃ ስንሰጣቸው ምግብ ከውጭ ነው የምንሰጣቸው። እቺ ውሃ በዚህ ጋር ነው የምትገባው። በዚህ ስንሞላ ይሄ ውሃ ፒሲ ፓይፕ ነው። በዚህ ፓይፕ ይዞራል። በዛም አላቸው ለሁሉም ይደርሳቸዋል። ምግብ ደግሞ በዚህ እንሰጣቸዋለን። መሀል ላይ አንድ አለ። ይሄ እንደዚህ እያደረገን እንሰራለን ማለት ነው። አሁን ምንድነው አንደኛ ደግሞ ወደ ልንሰራ ሰብነው የዶሮቹ ኩስ እየባከነብን ስለሆነ ያው ለኮምፖስት እንጠቀማለን። ይሄኛው ግን ከስር አሳ ለማድረግ አሳ የዶሮቹን ኩስ ይበላል። አሳውን ለመጀመር ፕላን ይዘናል። ሰዎችም እያነጋገርን ነው። ያው እሱ ለመስራት እቅድ አድርገናል ማለት ነው። አሁን ስትገቡ እንግዲህ ዶሮቹ ነው የተቀበሏቸው። ሽታ እንግዲህ የለም። ይሄ ምንድነው ሰጋቱራው የምናደርገው እንትኑን ለመጠቅለል እንዲያመች ነው። በሳምንት አንዴ የምናወጣው ኩሱን ለመጠቅለል እንዲያመች ነው። ይሄ ቀጥታ ወስደን ወደ ኮምፖዝ ነው የምናስገባው። ከዛኛው ኮምፖዝ አሁን እኛ በጥሩ ዋጋ እየሸጠን ያለ ነው። አንድ ማዳበሪያ እስከ 150 ብር ይሸጣል። እኛ ጋር የሚጣል ነገር የለም። ሁሉ ነገር የምንጠቀምበት ነው። የኮምፖዙ ጠቅለን ታል ወደፊት ግን አሳው ሲሆን ደግሞ አሳው ወደ ውስጥ ይገባል። ያ ደግሞ አሳው ሲገባ ደግሞ ያኛው የምንጠቀመው ኮምፖዝ በምን ነው? በፍሳሽ መልክ ነው። ለምን እዛ ጋር ሰርኩሌሽን ያደረገ የተበጠበጠ ስለሚል አሳዎቹ ስለሚወጣብጡት ያንን ይሄኛውን በፈሳሽ መልክ ነው የሚወጣው ማለት ነው። በምን በፓይፕ እሱ ደግሞ ወደፊት ስራውን ሰርተን እናሳያቸዋለን። እሱ ማለት ነው ወደሚቀጥለው ስቴፕ ነው። እንዳይሆንባችሁ በቀላል ነገር ባጠገባቸው ላይ ባለ ነገር መነሳት ነው። ይሄ የምታዩት እንግዲህ ግቢ ፍራፍሬ ነው ያለው። እዛ ጋር ማንጎ አለን፣ ከጀርባ ቡና አለ፣ ሰዎችም አሉ። ይሄ የምታዩት አሁን አቮካዶ አሁን እንግዲህ ደርሶልናል። እንደዚህ አቮካዶች ናቸው። ሙዝ አለን።